ፈጽሞ አይደለም ማለት ነው። فكان احدهما يمشي بالنميمه አንደኛው ነገር አዋሳጭ ስለነበረ ሰው ከሰው ያጣላ ስለነበር ነው። ሁለተኛው ደግሞ ምን ያደርግ ነበር? لا يستنزه من البول ከሽንቱ አይጠራራም ነበር። በቀጣጣ የለውም። ልብሱን ነካ ገላውን ከዛ በኋላ የቀረውን ጥብጣቤ ያ አልነበረም ጣጣው ማለት ነው። አይደበቅም ለማለት ሳይሆን ከሰው እይታ ከሽንቱ አይጠራራም ነበር ነው። እና ከዛ በመነሳት አብዛኛው ቀብር ቅጣት ከሱ ነውና እናንተም ያጣ ፈንታ እንዳይገጥማችሁ ኢስተንዚሁ ሚነል በውል ሙሉ በሙሉ ከኛ ተቋርጦ ወጥቶ ኢስቲብራ ማድረጉ በቦታው የደረቀ መሆኑን ካጣራን በኋላ ከዛ ወደ ኢስቲንጃ መግባት ይቻላል ወይም ኢስቲጅማር ይሆናል ማለት ነው። እንዲሁም ወአመረ ሰለላሁ ዐለይሂ ወሰለም አልመርአተ ያችን ሴት ሰሃቢ ሴቷን የአላህ መልእክተኛ አዘዋታል አንተግሲለ ተውበሃ ልብሷን እንድታጥበው ኢዛ አሷበሁ ደሙል ሐይድ የሐይድ ወይም የወር አበባ ደም የነካው ከሆነ ያን የነካውን ቦታ እንድታጥበው አዘዋታል። ከዛም ወቱሰሊየ ፊህ በሱም ልትሰግድበት ማለት ነው። ወአመረ ቢደልክ ነዕለይን እንደዚሁም ደግሞ ሁለቱን ጫማዎች የእግር ጫማ ደልክ በማሸት በመፈተግም አዘውናል። ነጃሳ የነካው ጊዜ ثم الصلاة فيهما ከዛም አንድ ላይ ሰላት መስገድም ይቻላል። ሰውየው ከነጫማው መስገድ የፈለገ ጊዜ ከጫማው ስር ነጃሳ መኖሩን ካረጋገጠ ከመሬት ጋር በመፈተግ ምን ማድረግ ይችላል? ያን ነጃሳ መጥረግና ማስወገድ ይችላል። መወገዱን እርግጠኛ ከሆነ በኋላ የግድ በውሃ ማጠብ የለበትም። ከነጫማው ፈርድም ይሁን ሱና ሰላት እዛ ቦታ ላይ ከነጫማ ለመስገድ የሚያመቸው ነው ከተገኘ ይሰግዳል ማለት ነው። መልእክተኛውም ይሄ ገጥሟቸዋልና እያሰገዱ እያለ በመሃል ጫማቸውን አወለቁ። ከዛ ሰሃባዎች ይሄን ሲያዩ ተከትለው እነሱም ጫማቸውን አወለቁ። ሰላታቸውን ከጨረሱ በኋላ ለምን አደረጋችሁ ብሎ ሲጠይቋቸው እርሶ ሲያደርጉ አይተናል፣ እኔማ ጅብሪል ዓለይሂ ሰላም መጥቶ ነግሮኝ ነው ጫማህ ላይ ነጃሳ አለበት አለኝ፣ ለዛ ነው ያወለኩት ብለው ተናገሩ። በዛውም ሰላታቸውን እንደ አዲስ ኢስቲናፍን አልጀመሩም፣ በዛው ነው የቀጠሉት። ስለዚህ ነጃሳ የጫማ ካለ በመፈተግ አስወግዶ ከነጫማ መቀጠል ይቻላል። ማይመች ከሆነ ጫማውን አውልቆ ይቀጥላል ማለት ነው። ወአመረ እንደዚሁም አዘዋል ቢሰቢል ማ ውሃን በኃይል በማፍሰስ ዐለል በውል አለዚ ሐሰለ ፊል መስጂድ መስጂድ ላይ ለተከሰተው ሽንት ማለት ነው። ያ አረቢ ገጠሬ ወደ መስጂድ መጣና መስጂዱ ላይ ሸና። በወቅቱ ምንጣፍ ምናምን የለም፣ አሸዋ ላይ ነው የሚሰገደው። ስለዚህ ያለው አማራጭ ሽንቱን በንጹህ ውሃ ወደ ታች ከአፈር በታች መቅበር ስለነበር ሌሎቹ ሲንጫጩበት የአላህ መልእክተኛ ተውታሉ። ከዛ ውሃ እንዲመጣ አዘዙና አፍስሰዋል። ውሃው ፈሰሰበት ሽንቱ ላይ ወደ ውስጥ ገባ ማለት ነው ነጃሳው። በዚህ መልኩም እንዳዘዙት በውሃም ይጠራራል ማለት ነው። ወገይሩ ዛሊክ ከዚህ ውጭ ያሉ ሚነል አዲለቲ ጠቋሚ ማስረጃዎች የሆኑ አዳለቲ ዐላ ኢጅቲናቢ ነጃሰቲ ነጃሳን ልንርቀው ልንጠነቀቀው እንደሚገባ የሚያመላክቱ ሌሎች ማስረጃዎች አሉ። ስለሆነም ፈላ ተሲሑ ሰላቱን የአንድ ሙስሊም ሰላት ትክክል ሊሆን አይችልም መዓ ውጁድ ነጃሰቲ ነጃሳ ከመገኘቱ ጋር ፊ በደኒል ሙሰሊ በሰጋጁ ሰውነት ገላው ላይ አው ኸውቢሂ ወይንም ደግሞ በለበሰው ልብስ ላይ አዊል ቡቅዓቲ ለቲ ዩሰሊ ዐለይሃ ወይ የሚሰግድባት በሆነው ስፍራ በቆመበት ቦታ ላይ ነጃሳ ከመኖር ጋር ሶላት ትክክል ሊሆን አይችልም። ወከዛሊከ ልክ እንደዚሁ ኢዛ ካነ ሐሚለን የተሸከመ ከሆነ ሊሸይኢን ፊህ ነጃሰቱን የሆነን ነገር በጀርባው ሲሸከም ነጃሳ ያለበት ከሆነ ቦርሳውን በትከሻው አንጠልጥሎ ሊሰግድ ይችላል። ቦርሳው ጧሃራ ሊሆን ይችላል። ቦርሳው ውስጥ ያለ ግን ነጃሳ ነገር ካለ ነጃሳው ቀጥታ አካሉን ወይም ልብሱን ባይነካው ነጃሳ ተሸክሞ ማስገድም አይበቃም፣ አውልቆ ማስቀመጥ መቻል አለበት ማለት ነው። በዚህ መልኩ ነው አሁን ቅድም ያልኳቸውን ይመለሱበትና እዚህ ጋር የተወሰነ ማብራሪያ ይሰጣሉ ሸይኹ። ይሄን ጥቅላዊ ሐሳብ ከገለጹ በኋላ ወመን ረአ ዐለይሂ ነጃሰተን ወመን ረአ የተመለከተ ሰው ዐለይሂ በሱ በራሱ ላይ ነጃሰተን ነጃሳን ያየ ሰው ግን በዐደ ሶላት ሶላቱን ካጠናቀቀ ከሰገደ በኋላ ወላ የድሪ ደግሞም ያላወቀ ከነበረ መታ ሐደሰት መቼ እንደተከሰተ ይሄ ነጃሳ በሚሰግድበት ቦታ ላይ ወይም በልብሱ ላይ ወይም በገላው ላይ ይሄ ነጃሳ መኖሩ መቼ እንደተከሰተ ያላወቀ ሰላቱን ከሰገደ በኋላ ከሆነ ያየው ፈሶላቱሁ ሰሒሐት ሰላቱ ሰሒህ ድጋሚ ድገም አይባልም። ምክንያቱም ባላወቀው ነገር ሰው አይያዝምና ማለት ነው። ይሄ አንድ ነው። ሁለት ወከዛ ልክ እንደዚሁ
ለው ካነ ዓሊመን ቢሃ በሷ በነጃሳዋ ያወቀ ከነበረ ቀብለ ሶላት ከሰላቱ በፊት ላኪን ነገር ግን ነሲየ አን ዩዚለሃ ማስወገዱን ቢረሳና ሰላቱን ቢሰድ ከሰገደ ከጨረሰ በኋላ አሁንም ትዝ ቢለው ፈሰላቱሁ ሰሒሐቱን ሰላቱ ሰሒሕ ነው ዐለ ልቀውል ራጅሕ ካሉት ራእዮች የተሻለውና አመዛኝ በሆነው ራእይ ይላል። ይሄ እንግዲህ ምን ማለት ነው? አንተ ጠዋት 4 ሰዓት 5 ሰዓት የለበስከው ሱሪ ላይ ወይንም ደግሞ ጃኬትህ ላይ ነጃሳ መኖሩን እርግጠኛ ነህ። ግን በዛው ሰዓት ባየህበትና ባወቅበት ሰዓት ለመቀየር የማይመች ቦታ ወይ የምትቀይረው ልብስ አልነበረ። ኢንሻአላህ በኋላ 6 ሰዓት ዙር አካባቢ ላይ ስራዬን ስጨርስ እቀይረዋለሁ ወይ ይሄን ቦታ ቆንጥሬ አጥበዋለሁ አልክ እና ወደ ሀጃ ተመለስክ። ከዛ በኋላ 6 ሰዓት ዙር አካባቢ ረሳ ያንን ነገር ሶላት ሰገድክ ማለት ነው። ሰላቱን ከጨረስክ በኋላ ትዝ አለህ በተነጀሰ ልብስ ላይ ሰገድክ። ደግሞ ነጃሳ መሆኑንም ከሰላት በፊት አውቀህ ነበር። ያው ኋላ ላይ ወይ አጥበዋለሁ ወይ ቀይረዋለሁ አሁን ያለሁበት ቦታ አይመችም ብለህ ነበር ረሳው። እንደዛም ቢሆን ሰላቱ ሰሒህ ነው። ቢሆንም ዐለል ቀውል ራጂህ ማለታቸው አይደለም ወቅቱ ሰፊ እስከሆነ ድረስ ያንን ሰላት ድጋሚ ያን ልብስ አጥቦ ወይም ቀይሮ ሰላቱን መመለስ እስከቻለ ድረስ ሰላቱ ባጢልም ነው የሚሉ አሉ ማለት ነው። ስለዚህ ለአንተ የቱ ይሻላል ከተባለ እንደ ራጂህ እንዳመዛኙ ዲኑ ገር ነውና ሰላት ሰሒህ ነው ነው። ምን ሸክ ካለብህ ተመልሼ ልስገድ ካልክ ለምን ይሄ ሰላት ባጢል ነው ሰፊ ወቅት እስካለውና ያንን ሰላት ተመልሶ በንጹህ ልብስ መድገም እስከቻለ ድረስ በሚለው በዑለማዎቹ ቀውል ከሄድን ደግሞ ብትደግመው ለአንተም ለራስህ ሰላም ይሆናል ማለት ነው። ግልጽ ነው። በዚህ መልኩ ሶስተኛው አሁንም ወኢን ዓሊመ ቢነጃሰቲ ነጃሳ መሆኑን ካወቀስ ግን መቼ ሲባል አፍና አሰላት እዛው ሰላት ውስጥ እያለ አሁን ያንን ነጃሳ ልብስ ሰላት ውስጥ እያለ ትዝ ቢለውስ ምን ያድርግ? ወአምከነሁ ኢዛለቱሃ ያንን ነጃሳ የሆነውን ልብስ ነጥሎ ከሌሎቹ ማስወገዱ ከተመቸው ሚን ገይሪ ዐመሊን ከሲር ብዙ እንቅስቃሴና ስራ ሳይጠበቅ ለምን ሰላት ላይ ከልክ በላይ የሆነ ብዙ እንቅስቃሴ በራሱ ሰላት ሊያበላሽ ስለሚችል ብዙም ሳይንቀሳቀስና ሳይወራጭ ያንን ነገር ማስወገዱ ከተቻለ ያስወግደው። ከዛ በኋላ ምን ያደርጋል ማለት ነው? ሰላቱ ሰሂህ ይሆናል። ለምሳሌ ከኸልዒ ነዕል ጫማን ማውለቅ አንዴ ወይ ሁለቴ ነው ቀኝና ግራ እግርን እንቅስቃሴ የሚጠይቀው አውልቆ መቀጠል ይችላል ማለት ነው። ወልዒማመቲ ኢማማን በጭንቅላቱ ላይ ያሰረው የተነጀሰ ከሆነ ፈቶ መጣል ብቻ ነው፣ ብዙ ስራ አይጠይቅም። ወነሕዊሂማ የመሳሰለው የዛኔ ምን ያደርጋል? አዛለሁማ ነጃሳ የሆኑትን ያስወግዳቸውና ወበና በቀረው ልብሱ አውረቱን መሸፈን የሚችል እስከሆነ ድረስ ሰላቱን ይገነባል። ጃኬትን ቢሆን እንደዛው ነው። ወይ የጀለቢያ ሱሪ ቢሆንስ የተነጀሰው እሱም ችግር የለውም። ጀለቢያው ከላይ አውረቱን ስለሚሸፍን አውልቆት መቀጠል ይችላል። ነገር ግን ለማውለቅ የማይመች ወይ ካወለቀው አውረቱ የሚከፈት አይነት ወይ ደግሞ ብዙ እንቅስቃሴ የሚጠይቅ ከሰላት ውጪ ወጥተሃል እስኪባል እንደ ከነቴራ ወይንም ደግሞ ፓንት አይነቱ ከሆነስ ያ አይነቱ ማያመች ከሆነ ግን ከታችም ይላሉ ወኢለም የተመከን ምን ኢዛለቲሃ እንዲህ በቀላሉ ለማስወገድና በቀረው ልብስ ሰላቱን ለመቀጠል የማያመች ነው ከተገኘ ግን በጠለት ሰላቱ ባጢል ነው። ያው ሰላቱን ያቋርጥ ይውጣ፣ አስወግዶ ያንን ነጃሳ በጡሃራ ይመለስና ሰላቱን እንዳዲስ ይጀምራል ማለት ነው። ግልጽ ነው። እሺ እየሰገድን እያለ ነጃሳ ገላችን ላይ ቢያርፍ ምን እናደርጋለን ነው? ከልብስ ውጭ ወፍ ዛፍ አካባቢ ላይ ምናልባት ሰላት ጀምረን እዚህ ጋር ጠብ ቢልብንስ ያ ስጋው የሚበላ ወፍ ከሆነ ችግር የለውም፣ ነጃሳነት የለውም። ስጋቸው የማይበላ ክልክል ከተደረጉት በራሪዎች ከሆነ ግን እዚህ አካባቢ ላይ ቢያርፍብን በሆነ በሶፍት ነገር ያንን ብንጠርገው የነጃሳውን አሰር ምልክቱን ሙሉ በሙሉ የሚያጠፋው ከሆነ ማጠብም ችግር የለም፣ ሰላቱን መቀጠል ይቻላል። በማጠብም ይሁን በሌላ ዋና የተፈለገው ነጃሳውን ከስፍራው ላይ ማስወገድ ነውና ግን አሰሩን ምንም የማያጠፋው ሽታው የሚኖር ወይ ምልክት የሚያስቀር ሆኖ ከተገኘ ግን የግድ ከሰላት መውጣት ያስፈልጋል ማለት ነው። ግልጽ ነው። ያ ሊሆን ይገባል። ከዛም ቀጠሉና ወደ ሌላ ርዕስ ሄዱ። ከነጃሳው ጋር ተያያዥነት ሳይሆን ከቦታ ጋር ያለውን ግንኙነት ሸይኹ ሊያስተምሩ ወላ ተሲሑ ሰላቱ ፊል መቅበረቲ ይላል። ወላ ተሲሑ ሰላት ሶላትም ትክክል ወይም ሰሂህ አይሆንም ፊል መቅበረቲ በመቃብር ላይ ፈርድም ሆነ ሱና ሰላት መስገድ አይቻልም። ገይረ ሶላቲል ጀናዘቲ ከሰላቱል ጀናዛ ውጭ
ፈርድ ሰላትም ሱና ሰላትም በመቃብር ላይ መስገድ አይቻልም። ሊቀውሊሂ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ምን ስላሉ? አልአርዱ ኩሉሃ መስጂዱን ምድር በጠቅላላ መስጂድ ነው። ኢለል መቅበረተ መቃብር ብቻ ሲቀር የሙታኖች ማረፊያ፣ እንዲሁም ወልሐማም ሐማም ሲቀር። ብዙ ጊዜ ለሽንት ቤት ነው የምንጠቀመው። ሐማም መካኑ ልእግቲሳል ሰዎች ገላቸውን የሚታጠቡበት የሚራቆቱበት ስፍራ ነው። ለሽንትም ለቆሻሻም ማከማቻም ይሆናል ቦታው ማለት ነው። አጠቃላይ ሐማም ሲባል በተለይ በውጭ ካየነው ለገላ የሚታጠቡበት ራቆታቸው የሚራቆቱበት ልብስ የሚያወጡበት ቦታ ነው። እንዲሁ ሽንት ቤት ብቻ አይደለም። ስለዚህ እነዚህ ቦታዎችና መቃብር ሲቀር ምድር በጠቅላላ ለኔ መስጂድ ነው ብለዋል። በአንድ ሐዲሳቸው ያው ከዚህ በፊት ለነበሩ ነቢያት ያልተሰጠ 5 ነገር ተሰጥቶኛል አሉ። ከአምስቱ አንዱ ጁዒለት ለነል አርዱ መስጂደን ወጠሁራ ምድር በጠቅላላ ለኛ መስጂድ የመስገጃ ስፍራ ሆኗል አሉ። ከዚህ በፊት የነበሩት የነቢያት ተከታዮች ሰላታቸውን ይፈጽሙ የነበረው በተገደበ በአምልኮ ቦታ ላይ ብቻ ነበር። እንደኛ በሁሉም ቦታ አልተፈቀደም። ይሄ ኡማ ከቀደምት ነቢያት በተለየ መልኩ አንድ ምን ተሰጠው? ምድር በጠቅላላ የመስገጃ ቦታ ሆነ። ስለዚህ ከሳቸው ኡመት ማንኛውም ሰው የትኛውም የምድር ክፍል ላይ ሆኖ ሰላት ወቅት ቢገባበት መስጊድ የት ነው ብሎ እስከመጠየቅ አይገደድም ማለት ነው። የትኛውም መሬት ላይ መስገድ ይችላል። ወጠሁራ እንዲሁም ጧሃራ ተደረገልን ሲሉ ለተየሙም ውሃ የጠፋ ከሆነ ውሃን ቦታ ተክቶ ያ የምድር ክፍል ለኛ ተየሙም ልናደርግበት ተፈቅዷል። ግን ማን ሲቀር? ኢለል መቅበረተ ወልሐማ እነዚህ ሁለቱ ሲቀሩ። ረዋሁል ኸምሰቱ አምስቱም ዘግበውታል። ገይረ ሰሒሐይን ማለት ነው። ከቡኻሪና ከሙስሊም ውጭ ያሉት አራቱ አስሓቡ ሱነን አሉ። አንድ ሙስነድ ኢማሙ አሕመድ አለ። አምስቱ የዘገቡት ነው። ኢላ ነሳኢ ሱነኑ ነሳኢ ብቻ ሲቀር። ስለዚህ አሁን 3ቱ ሱነኖች ኢብኑ ማጃ፣ አቡ ዳውድ፣ ትርሚዚ፣ ሙስነድ ኢማሙ አሕመድ እነዚህ የዘገቡት ነው። ወሰሐሐሁ ትርሚዚ ኢማም ሙሐመድ ብኑ ዒሳ ትርሚዚ ረሒመሁላህ ሰሒሕ መሆኑንም ገልጸዋል። ስለዚህ መቃብር ላይ መስገድ አይፈቀድም። ምንና ምን ሲቀር? ሰላቱ ጀናዛ እኔ ምን ሲቀር አልኩ እንዴ? ቦታ ነው ያልኩት። የቱ ቦታ ሲቀር? እሺ መቃብር ላይ ምንድን ነው የተፈቀደው? መስጊድ አስቀሩም እንዴ? ላመለጠው ሰው ነው ማለት ነው። እንግዲህ በመስጊድ ላይ ሰላቱን ጀናዛ ከተሰገደበት ያ ሰው አንተም ከመስጊድ ከሰገድ ትችላለህ። አንዳንዶቹ ከመርካቶ ሱቃቸውን ዘግተው እስኪመጡ ዙሁር አይደርሱ ይሆናል ወይ እዛ ሰግደው ሲመጡ ጀናዛ ተሰግዶ ወደ ኮልፌ ሄዷል። ምን እናድርግ ሲሉ እዛ መቃብር ላይ ሆነው መስገድ ይችላሉ ማለት ነው በሰላቱ ጀናዛ። ይሄ ያው ምን ማስረጃ አለው ከተባለ ለራሱ ወደ ኋላ ማስረጃ ስላለው እዛ ጋር እንመጣለን። ወቃለ ሰለላሁ ዐለይሂ ወሰለም ላ ቱሰሉ ኢለል ቁቡር መቃብር ላይ ብቻ ሳይሆን ወደ መቃብርም ቂብላ ማለት ነው። በእናንተና በመቃብሩ መሃል የሆነ የሚከልል አጥር ወይ ግርዶ የሆነ ነገር ሳይኖር ላ ቱሰሉ ኢለል ቁቡር ወደ መቃብርም ፊታችሁን አዞራችሁ አትስገዱ። ወላ ተጅሊሱ ዐለይሃ በቀብሩም ላይ አትቀመጡ አትረፉ አሉ። ረዋሁል ጀማዓቱ ሰባቱም ዘግበውታል። ረዋሁል ጀማዓ ካለ ቅድም 5ቱ ብለናል። 4ቱ ሱነኖች፣ አንዱ ሙስነድ ኢማሙ አሕመድ፣ እንደገና ደግሞ 2ቱ ሰሒሐይን ሲደመሩ 7 ኢለል ቡኻሪ ከሰሒሐይን አንዱ ሰሒሕ አልቡኻሪ ብቻ ሲቀር ያው የተቀሩት 6ቱ ዘግበውታል ማለት ነው ይሄን ሐዲስ። ወቃለ ዐለይሂ ሰላቱ ወሰላም በድጋሚ የአላህ መልእክተኛ ምን አሉ? አላ አዋጅ ፈላ ተተኺዙ ልቁቡረ መሳጅዳ መቃብሮችን የመስገጃ ስፍራ አድርጋችሁ አትያዙ አሉ። ወለይሰ ልዕለቱ ይላሉ ዒላው የመከልከሉ ምክንያት አይደለም ፊ ነህይ ዐን ሰላቲ ሰላት መከልከሉ ፊል መቃብሪ በመቃብር ላይ ሄዶ ሰላት መከልከሉ እንዲሁም አው ዒንደሃ እዛው ዘንድ ጋር ሄዶ መስገዱ የተከለከለበት ምክንያት አይደለም። ኸሽየተን ነጃሳ ተፈርቶ አይደለም። እዛ ቦታ ላይ ብዙ ነጃሳ ስለሚኖር ልብሳችንን ወይ ገላችንን ሊያገኘን ይችላል በሚል ነጃሳ ተፈርቶ አይደለም። ለምን ተከለከለ ታዲያ? ስፍራው ነጃሳ ካልሆነ ነጃሳም ካልተፈራ ሲባል ወኢነማ እሱማ የተከለከለበት ምክንያት ይሄ ኸሽየቱ ተዕዚሚሃ
መቃብሩ ላይ ያሉትን ሰዎች ወይም የመቃብሩን ባለቤቶች ከፍ ማድረግና መስቀል እነሱን መስቀል ይከተላል የሚል ስጋት ነው። ወትኻዚሃ አውታን እንደውም በጊዜ ሂደት የሚመለክ አውታን ጣዖታት ይሆናሉ ተብሎ ተፈርቶ ነው። ሰው መቃብሩ ላይ እየተገባ ሲሰገድ ሲያዩ ለመቃብሩ ሰዎች ወይ የሆነ የሚሰገድለት ሰው አለ ወይ እዚህ ቦታ ላይ መስገድ ልዩ ነገር አለው በማለት አብዛኛው መሀይም ሰው እንዲሁ በጭፍን ስለሚከተል ያ ስጋት እንዳይኖር ተብሎ ነው። ፈለዒለቱ ስለዚህ መከልከሉ ዒላ ሰዱ ዘሪዓ አዘሪዓ የሚያዳርሱ ነገሮችን ሰድ በር ለመዝጋት ነው። አንዳንዶቹ በራሳቸው ሽርክ አይደሉም፣ ነገር ግን ወደ ሽርክ በጊዜ ሂደት ሊያዳርሱ ይችላሉ ተብሎ ከተፈሩ መዘጋት አለባቸው። ሽርክ ስለሆኑ አይደለም፣ ወደ ሽርክ ግን በጊዜ ሂደት ሊያዳርሱ ይችላሉ። ዒላው ያ ነው። ምንድነው ሰዱ ዘሪዓ? አነ ዒባደቲል መቅቡሪን በዛ በመቃብሩ ላይ የተቀበሩ ሰዎችን ከማምለክ። ለምን ይሄ ሰው የከሌ መቃብር ጋር መጥቶ ሰላት ሰገደ ቢባል የሆነ ልዩ ነገር ቢኖረው ነው የሚል ነገር ይመጣል። በጊዜ ሂደት እከሌን ወደ መለመን ለሱ ወደ መስገድ ያደርሳልና። ወቱስተስና ሶላቱል ጀናዛቲ ሶላቱል ጀናዛ ተነጥሎ ይወጣል። መቃብር ላይ መስገድ ክልክል ነው ሲባል ፈርድና ሱና ሰላት ነው። ጀናዛ ግን ተነጥሎ ይወጣል። ከምን ተነስቶ ፈየጁዙ ፊዕሉሃ መስገዱ መተግበሩ ይበቃል። ፊል መቅበረቲ በመቃብር ላይ ሊፊዕሊ ነቢይ ሰለላሁ ዐለይሂ ወሰለም። ይሄ ነው ዋናው አስረጅው የአላህ መልእክተኛ ስለተገበሩት። ቡኻሪና ሙስሊም ላይ የተዘገበ ሐዲስ ነው። ከአቢ ሁረይራ እንደተላለፈው አንዲት ጥቁር ሴት ነበረች። ያው በሌላ ዘገባ አንድ ወጣት ነበረ የሚላል እና መስጊዱን ስታነጻ የነበረች ሞተች። ያው ጉዳዩን አሳንሰው ለአላህ መልእክተኛም አልነገሩም። ሰሃባዎች ቀበሯት በሌሊት ወስደው። ከሆነ ጊዜ በኋላ መልእክተኛው የእሷን ነገር ወሬ ሳይሰሙ ሲቀሩ ሲያጧት የት ሄደች ብለው ሲጠይቁ ሞታ እኮ ቀበርናት፣ እንዴት አታሳውቁኝም ብለው ተቆጧቸው። በሉ ቀብሯን አሳዩኝ በማለት ሄዱ። ቀብር አሳዩዋቸው። እዛው ቀብር ላይ ሆነው ሰላተል ጀናዛ ሰገዱበት። በኔ ሰላት ቀብሯን ብርሃን ሆነ ብለው ተናገሩ ማለት ነው። ከዚህ በመነሳት ነው። ግን የጊዜ ገደቡ እስከመቼ ነው የሚለው ነገር ላይ ያው የተለያየ አይነት ራእይ አለ። ሰውየው ውጭ የሆነና አባቱ ወይ ዘመዱ ሞቶ እስኪመጣ ድረስ ቀናት ሊፈጅ ይችላል፣ ወይ ክፍለ ሀገር ሆኖ እና ሄዱ መቃብሩ ላይ መስገድ እስከመቼ ይችላል። አንዳንዶቹ በቀን ይገድቡታል፣ አንዳንዶቹ እስከ 1 ወር እስከ 2 ወር ይቻላል የሚሉ አሉ። ሌሎቹም ከዛ በላይ የሚሉ አሉ። ከፊሎቹ ግን ከወር ካለፈ ባይሰገድ ይሻላል የሚሉ አሉ ማለት ነው። ያንንም እግረ መንገድ እንድናየው ነው። እና ወዛሊከ ይህ የነቢዩ ሰለላሁ ዐለይሂ ወሰለም ተግባር ሙኸሲሱን ናህያ የተከለከለውን ናህዩን መቃብር ላይ ወይም ወደ መቃብር አትስገዱ የሚለውን ተኽሲስ ያደርገዋል ማለት ነው። እና በጥቅሉ ምን እንረዳለን? ከታች ወኩሉ ማ ደኸለ ማንኛውም የገባ የተካተተ ሁሉ ፊ ኢስሚል መቅበረት መቃብር የሚለው ስም ውስጥ የተካተተ ሁሉ ሚማ ሐውለል ቁቡር በቀብሮቹ ዙሪያ ያለው ሳሐቱል መቃብር ወደ መቃብሩ ከመሄዳችን በፊት ግቢው ላይ ሜዳ የለው። እነዚህ ሁሉ እዛ ውስጥ የተካተቱት ሁሉ ላይ ዩሰላ ፊህ አይሰገድበትም ነው። የግድ ቀብር ላይ አትስገዱ ማለት የሟቹ እንትኑ ላይ የተቀበረበት ቦታ ላይ ብቻ አይደለም፣ ሳሐውም ላይ ጭምር ዙሪያው መቃብር ተብሎ እስከተሰየመ ድረስ እዛም ቦታ ላይ አይሰገድም። ሊአነ ነህየ ምክንያቱም ክልከላው የመጣው የሽመሉ የሚያካትት ሆኖ ነው። አልመቅበረተ የመቃብሩን ስፍራ ሟች የሚቀበርበትን፣ ወፊናአሃ እንዲሁም የከበበውን ሜዳ ጭምር ነው። አለዚ ሐውለሃ ያ በዙሪያው ያለው አጠቃላይ። ስለዚህ አሁን ወልፌ ሙስሊም መካነ መቃብር ሲባል ሙታኖች የተቀበሩበት ቦታ አለ ለብቻ ወደ ላይ ዳገቱን ወተን መሀል አካባቢ ስንደርስ፣ ከዛ ዙሪያ ያሉት ቦታዎች ላይ ደግሞ እስከ አጥሩ ድረስ ያሉት ሁሉ ምንድናቸው? ሳሐቱል መቃብር ስለሆኑ እዛም ውስጥ አይቻልም እንደማለት ነው። እንግዲህ መቃብር የሚል ስያሜ እስከ ተሰጠው ድረስ ይላል። ታዲያ እንዴት ነው አሁን መስጊድ ቂብላው ወደ መቃብር ከዞረ ወደ መቃብርም ዞሮ መስገድ አይቻልም ተብሏል? እንዴት ይደረጋል ነው? ይሄ በተለይ የት ነው የሚያጋጥመው? ክፍለ ሀገር ሜዳ ላይ ሲሰገድ ነው። እንዲህ ከተማ ላይማ መጀመሪያም ሁሉ መስጊድ ዙሪያው ምንድነው የታጠረ ነው፣ ግቢ ያለው። ሜዳ ላይ በሚሆንበት ሰዓት ቂብላው ከፊት ለፊታችን መቃብር ካለ አጥር ሊኖረው ይገባል። በመቃብሩና በሰጋጁ መሃል የሆነ እንዳያይ የሚጋርደው የሆነ አጥር ነገር ከተደረገ ችግር የለውም። ቂብላው ቀጥታ ወደ መቃብር ቢያመላክትም ነው። ምንም አጥር የሌለው ሜዳ ሆኖ ሰውየው ፊት ለፊት ወደ መቃብር ከሆነ ያ ነው የተከለከለ። ወደ መቃብር ዞሮ መስገድ የሚለው ነው። ወላሁ አዕለም። ግልጽ ነው።
وقال شيخ الإسلام ابن تيمية رحمه الله شيخ الإسلام ابن تيمية من إلال اتفق الأئمة أئمة أتقال مريوچاچن تسممتوال أنه لا يبنى مسجد إنه مسجد لما يغنبا على قبر بمقابر لا مسجد لما يغنبا تسممتوال وأنه لا يجوز عندهم لما يبقام ጭምር دفن ميت ማችን መቅበር في مسجد በመስጊድ ውስጥ ኮፍሮ መቅበርም እንደማይበቃ ተስማምተዋል። ተግባባን። በመቃብር ላይ መስጂድም አይገነባም። በመስጂድም ላይ ሟችን አምጥቶ ቆፍሮ መቅበር መቃብር መስራትም አግባብ አይደለም፣ አይፈቀድም። ይሄ የተስማሙበት ጉዳይ ነው። እሺ እንደዚህ ከሆነ فإن كان المسجد ያ የተገነባው መስጂድ ከሆነ قبل القبر ከቀብር በፊት ቀድሞ የተገነባ መስጂድ ከሆነና ከዛ ሰዎች ባለማወቅ ወይ በስንፍና ምክንያት መቃብር በውስጡ ካደረጉበትስ ኢማ ቢተስዊየት الغير ይለወጣል መቀየሩ ግድ ነው። በምን ኢማ ወይንም ቢተስዊየት القبر ቀብሩን በማስተካከልና ኖርማል ሜዳ በማድረግ አው ወይም ቢነብሺሂ ቆፍሩ ሬሳዎቹን በማውጣት አጽሞቹን ኢንካነ ጀዲዳ ይቅርብ ከሆነ አዲስ የሆነና ይቅርብ ከሆነ ቦታ በመቀየር ማለት ነው። በዚህ መልኩ በማድረግ ማስተካከል ነው። በተቃራኒ ከሆነስ ወኢን ካነ المسجد بني بعد القبر ቀድሞ መቃብር ነበረ ከመቃብሩ በኋላ ከሆነስ መስጊድ የተገነባው መስጊዱ ከኋላ የመጣ ከሆነ ይሄስ ምን ይደረጋል ሲባል فإما أن يزال المسجد መስጊዱ ሊወገድ ሊፈርስ ይገባዋል። በመቃብርነቱ እንዲቀጥል መስጊዱን ማፍረስ ነው። ለማፍረስ የማይመች የማይቻል ከሆነስ ወይማ ያ ካልሆነ ግን አንቱ ዛለ ሱረቱል ቀብሪ የቀብር ቅርጽ ወይም ስያሜው እስኪጠፋ ድረስ መሬቱን ማስተካከል ነው የሚሆነው። ፈልመስጂዱ الذي على القبر በቀብር ላይ ያለ መስጊድ لا يصلى فيه በውስጡ አይሰገድበትም ፈርዱን ወላ ነፍሉን ፈርድ ሰላትም ይሁን ነፍሉን ተጨማሪ ሱና ሰላት فإنه منهي عنه ይሄ የተከለከለ ነው ከሱ ብለዋል። ግልጽ ነው ግልጽ ነው ለእናንተ። ታዲያ የነቢያችን ሰለላሁ ዐለይሂ ወሰለም መስጂድና ቀብር እንዴት ሊሆን ነው? መዲና መስጂድ ነበው ያለ አይደል? በውስጡ የእሳቸው ቀብር አለ የለም? እንዴት ነው ታብላ ያለውና እናንተ ምትቀሩት አንድ አይደለም? ተረሳው ለምን ማላችሁ እኔ አስራስ የሰማነው ምኑ ነው የተለያየ ቦታው የተለያየ ብዙ ቦታ ነው አላ ዝም እኮ ማለት የለባችሁ። ኪታቡን ከልባችሁ የምትከታተሉ ከሆነ ይሄ ሶፍት ኮፒ ነው፣ ፒዲኤፉን ነው ዳውንሎድ ያደረኩት እና እናንተ ሃርድ ኮፒውን ይዛችሁ የሆነ ልዩነት ሲኖር እኮ ጥቆማ ማድረግ ነበረባችሁ። እሺ እመጣለሁ። ይሄንን ነጥብ እንግዲህ ላንሳና የእሳቸው መስጊድ ቀብራቸውም እዛው ነው። እንዴት ነው መዲና ይገናና ከሆነ አላህ ይወፍቃችሁ። መልስ የለም ይሄዳችሁ። እሺ እኮ ነብዩ በሞተበት ይቀበራል፣ ግን በንግግራቸው በመስጊድ ላይ ቀብር የለም፣ በቀብር ላይ ደግሞ ሰላት የለም እኮ። ቀብሩ ያለው ኡስታዝ መስጊድ ውስጥ ነበር፣ ቤታቸው ውስጥ ነበር የተቀበሩት። ከዛ ተስፋፋ ነው አንዴ ተቃለለው ከመስጊዱ ጋር። እሺ ጀዛከላሁ ኸይር። ነብያችን ሰለላሁ ዐለይሂ ወሰለም ቤታቸውና መስጊዳቸው የተያያዘ ነበር። የሞቱትም በአይሻ ረዲየላሁ ዐንሃ ክፍል ላይ ነው። አቡበክር ሲዲቅ ደግሞ እያንዳንዱ ነብይ በሞተበት ነው የሚቀበረው ሲሉ ሰምቻለሁ በማለት እዛው ቤታቸው ተቀብረዋል። እሳቸው በሞቱበት በተቀበሩበት ጊዜ መስጊዱ ሌላ ነው፣ ቀብሩም ሌላ ነው። ይያያዝ እንጂ ጀስት ይሄኛው ክፍል መስጊድ ነው፣ ይሄ ክፍል ቤታቸው ወይም ቀብር የተቀበሩበት ነው ማለት ነው። በአቡበክር ሲዲቅ ረዲየላሁ ዐንሁ ዘመነ ኺላፋነትም እንደዛው ነበር። በዑመር ኢብኑ ኸጣብ ረዲየላሁ ዐንሁ ዘመነ ኺላፋነትም እንደዛው ነበር። በዑስማን ረዲየላሁ ዐንሁ ኺላፋነት ዘመን የመጀመሪያዎቹ ዓመታት ላይም እንደዛው ነበር። ከዛ በኋላ ግን የሰጋጆችና የሙስሊሞች ቁጥር እየጨመረ እየሰፋ ሲመጣ መስጊዱ ምን መሆን አለበት? አሁን የዛሬ 10 ዓመት ባዩሽ እንደዚህ ነበር፣ መስፋት ነበረበት። ያ መስጊዱ ሲሰፋ ቤታቸው ወይም እዛው የተቀበሩበት አንድ ላይ ሆኖ ምን ሆነ? በመስጊዱ ላይ ተካተተ ማለት ነው፣ ተያያዘ እንጂ አስሉ ሲቀበሩ መስጊድ ላይ አልተቀበሩም። ወይም መስጊድ ነበዊ ሲገነባ እሳቸው መቃብር ላይ
አልተገነባም። የተለያየ ነበር ተያይዞ በክፍል ማለት ነው። የሙስሊሙ ቁጥር መስፋቱ ነው እየጨመረ ሲመጣ የግድ ያንን ቦታ አካባቢ ወደ መስጂዱ ለማካተት ሲያሰፉት ያ ቤታቸው ወይም ቀብሩ አብሮ መስጂዱ ጋር ተካተተ እንጂ ከመነሻው እሳቸው ያሉበት ቀብር ጋር ተፈልጎ የተገነባ መስጂድ የለም። ወይም እሳቸው መስጂዱ ላይ ተወስደው አልተቀበሩም፣ በቤታቸው ነው የተቀበሩት። ግልጽ ነው ያ ነው። ስለዚህ ምንም ችግር የለውም። ግልጽ ነው። መርሐባ። እሺ አሁን የቱ ጋር ነው የተለያየ ነው? አሁን ቀጣዩ ሊጋ ያለው ወላ ተሲሑ የሚለው ነው። መርሐባ። ስለዚህ ወላ ተሲሑ የሚለው እናንተ ጋር ነው። አንቀጥል ከሱ መርሐባ። ቀጠሉና ወላ ተሲሑ እንዲሁም ትክክል አይሆንም ማለት አሰላቱ ሰላት መስገድ ፊል መስጂድ በመስጂድ ላይ እንደዚያ ቂብለቱ ዳይሬክሽኑ ቂብላው ኢላ ቀብሪን ወደ ቀብር የተገነባ መስጂድ ከሆነ ግን ምን ከሆነ ነው ብያለሁ? ያንን እንትን ዙሪያው ያልታጠረ ሜዳ ከሆነ ነው ሲገነባ። ግን የታጠረ ከሆነ አጥሩ ምን ያደርገዋል? የመስጂዱን ቂብላ ከቀብሩ ስለሚነጥለው ስለሚጋርደው ያ ችግር የለውም ነው። ራሱ ኮልፌ ሙስሊም መካነ መቃብር ቂብላው ወዴት ነው? ወደ መቃብሩ ነው። ነገር ግን በግቢው የታጠረ ነው መስጂዱ በራሱ ማለት ነው። እንደገና ቀብሩን በራሱ ዙሪያው ምን የሆነ ነው? የታጠረ ስለሆነ ከልሎታል። እዚህ ጋር ቀብሩን ገላጣ መስጊዱን ገላጣ ሆኖ ቂብላችን ሲሆን ያ ነው የሚከለከለው። ሊቀውሊሂ ሰለላሁ ዐለይሂ ወሰለም ላ ቱሰሉ ኢለል ቁቡር ፊታችሁን ወደ መቃብር አዙራችሁ አትስገዱ ነው። ወደዛ መስገድ አሁንም ሰዎችን ምን ስለሚያደርጋቸው ለተሳሳተ ግንዛቤና ነገ ወደ ጣዖት አምልኮ ስለሚወስዳቸው። በተጨማሪ አሁንም ወላ ተሲሑ ሰላቱ ሰላትም ሰሒህ አይሆንም ትክክል አይሆንም ፊል ሑሹሽ ቆሻሻዎች ነጃሳዎች በተከማቹበት ቦታ ላይ መስገድ። ምንድን ነው ሑሹሽ ሲባል? ወይ እነሱ አልመራሒድ ይባላል። መራሒድ ማለት አልሙዓደቱ ሊቀዳኢ ልሓጃት ጉዳያችንን ለመፈጸም ለሽንት ቆሻሻ ለማራገፍ የተዘጋጀ ስፍራ ማለት ነው። እዛ ቦታ ላይ ሄዶ መስገድ አይቻልም። ፈዩምነዑ ሚን ሰላት ሰላት መስገድ ይከለከላል። ፊ ዳኺል ልሑሽ የቆሻሻ መሰብሰቢያ ስር ሄዶ ገብቶ ለዛ ቦታ ብቻ የተባለ ቦታ ላይ መስገድ። ለምን? ሊከውኒሂ ሙዓደን ሊነጃሰቲ ነጃሳን ሁሉ ለማራገፍ የተዘጋጀ ቦታ በመሆኑ አንተ ደግሞ ነጃሳ ያለበት ቦታ ሄደ መስገድ አይሆንም፣ ተከልክለዋል። ወሊአነ ሻሪዐ ምክንያቱም ህግ አውጪው ደንጋጊው ሻሪዑ አላህ መነዐ ሚን ዚክሪላሂ ፊህ አላህን እንኳን ለመዘከር ተከልክሏል። ወይም የተጠላ ተግባር ነው በቆሻሻ ስፍራ ላይ አላህን መዘከር። ታዲያ ዚክር የተጠላ ከሆነ ወይ ከተከለከለ ፈሰላት አውላ ቢልመንዕ ሰላት መስገዱ ደግሞ ከዚክሩ በበለጠ መልኩ ሊከለከል ይገባል። ወሊአነ ልሑሹሽ ደግሞ ቆሻሻ ስፍራዎች እንደዚህ አይነት ነጃሳ ቦታዎች ተሕዱሩሃ ሸያጢን ሰይጣናት የሚሰፍሩበት የሚከማቹበት የሚሰበሰቡበትን ቦታ ነው። ለመለከፍም ቀላል ሊሆን ይችላል። አሁንም ወላ ተሲሑ ሰላት ሰላትን መስገድ ትክክል አይሆንም ፊል ሐማም ሐማም ላይ። ምንድን ነው ሐማም ሲባል? ወሁወ እሱ አንድ አልመሐሉ ልሙዐዱ ሊልእግቲሳል ሰዎች ራቁታቸውን ልብሳቸውን በማውለቅ ሊታጠቡበት የተዘጋጀ ስፍራ ማለት ነው። ባዝ ነው የሚባለው ልክ ሞሮኮ ባዝ ነው ምንድን ነው የሚሉት ሰዎች በቃ የሚታጠቡበት ምን የሚሉበት እንደዛ የተዘጋጁ ስፍራዎች። ለምን? ሊአነሁ መሐሉ ከሽፊል ዐውራት አውረት ወይም ሐፍረተ ገላ የሚገለጥበት ሰዎች የሚራቆቱበት ስፍራ ነው። ወማእወ ሸያጢን የሰይጣኖች ማረፊያ መሰብሰቢያም ቦታ ነው። ወልመንዑ ስለዚህ መከልከሉ የሽመሉ ያካትታል ማንና ማንን? ኩለማ ዩግለቁ ዐለይሂ ባቡል ሐማም አጠቃላይ በሱ ላይ የሐማሙ በር የሚዘጋበት የሆነ የሚከልለው ሁሉ እዛ ውስጥ ይካተታል። ፈላ ተጁዙ ሰላቱ ሰላት መስገድ አይበቃም። ቀጣዩ ለክፍለ ሀገር ወይም ደግሞ ወደ አፋር ክልል ላላችሁ ወላ ተሲሑ ሰላት አሁንም ሰላት ትክክል አይሆንም ፊ አዕጣሚ ልኢቢል የግመሎች መሰባሰቢያ ወይም ማረፊያ በሆነ ስፍራ ላይ። ወህየ አዕጣን ሲባል ምንድን ነው? አልመዋጢኑ ለቲ ቱቂሙ ፊሃ የሚሰባሰቡበት ነው። ወተእዋ ኢለይሃ በዛ ቦታ ላይ ሄደው የሚያርፉበት። አንዳንዴ ውሃ ለመጠጣት ብለው ይወርዱና ውሃ ከጠጡ በኋላ የሆነ የሚሰባሰቡበት ቦታ አለ። ወይ ሲመሽ ደግሞ ሄደው የሚያርፉበት የሚተኙበት አላቸው። እዛ ቦታ ላይ መስገድ አይፈቀድም ነው። ጉረኖ ላይ ከሆነ የበጎች የፍየሎች
መሰባሰቢያ ከሆነ ችግር የለውም። የግመሎቹ ብቻ ነው ተነጥሎ እዛ ቦታ ላይ መስገዱ የተከለከለው። ቃለ ሸይኹ ተቂዩዲን አቡል አባስ ኢብኑ ተይሚያ ረሂመሁላህ ምን ይላሉ? ኑህያ አን ሰላት ሰላት ከመስገድ ተከልክሏል። ፊ አዕጣኒሃ በግመሎች መሰብሰቢያና ማረፊያ ቦታ ላይ ሊአነሃ ምክንያቱም ያ ስፍራ ማእወ ሸያጢን የሰይጣናት ማረፊያም ተብሏል። መሰብሰቢያ ያ ቦታ ይገኛሉ። ከማ ኑህያ አን ሰላት ልክ ሰላት መስገዱ እንደተከለከለው ፊል ሐማም ገላ መታጠቢያ ቆሻሻ ማራገፊያ በሆነ ስፍራ ላይ በሐማም መስገድ እንደተከለከለው እነሱ በሚሰበሰቡበት ወይ በሚያርፉበት ማደሪያቸው ላይ ሄደው የግመሎቹ እሱም ተከልክሏል። ሊአነሁ ማእወ ሸያጢን ልክ ያኛው ሐማሙ የሸይጣናት መሰብሰቢያ ማረፊያ እንደሆነው ሁላ ይሄም ነው። ፈኢነ ማእወ አርዋሕ ልኸቢሳ አስቀያሚ የሆኑ መናፍስት ያው ጂን አጋንንት ማለት ነው። አሐቁ ይገባዋል ቢአን ቱጅተነበ ሰላቱ ፊ ሰላታችንን ከሱ ልናርቀው ይገባል። ቆሻሻ መናፍስቶች ባሉበት ቦታ ላይ ሄዶ መስገድ ራስን ለአደጋ ማጋለጥ ነው። አሁንም ቀጠሉና ወቱክረሁ ሶላት መስገድ እየተጠላ ነው። ከራሃው ሊተንዚህ ነው ባጢል አይሆንም። ሰላቱን ቢሰግድ ግን የተጠላ ነው። ፊ መካን በስፍራ ላይ ፊህ ተሳዊር የተለያዩ አይነት ምስሎች ያሉበት ቦታ ላይ መስገድ አይቻልም። ቃለ الإمام ابن القيم شمس الدين ابن القيم ምን ይላሉ? وهو እሱ አሐቁ ቢልከራሐቲ እንደውም የተጠላ መሆኑ ይበልጥ የተገባው ነው ከምን ይልቅ ሚን الصلاة في الحمام ሐማም ላይ ሰላት ከመስገድ ይልቅ እንደውም ተሳዊር የተለያዩ አይነት ምስሎች ቅርጻቅርጽ ያሉበት ቦታ ሩህ ባለው አካል ማለት ነው መስገዱ የበለጠ ሊጠላ ይገባዋል። ለምን? لأن كراهة الصلاة في الحمام ምክንያቱም በሐማም ላይ ሰላት የተጠላ ነው የተባለው إما لكونه مظنة النجاسة የነጃሳ መሰብሰቢያ ማንተን መገኛ ስፍራ ይሆናል የሚል ጥርጣሬ ነው አንዱ። ወይማ ወይ ደግሞ ምን ስለሆነ ነው? ሊከውኒሂ በይተ ሸይጣን የሰይጣን ቤት ማረፊያ መገኛው ስለሆነ ነው። وهو صحيح ትክክሉም እሱ ይመስላል ለዛ ዓላማ ተብሎ መከልከሉ። ነገር ግን ወአማ መሐሉ ሱወሪ ምስሎች ቅርጻቅርጽ ያለበት ቦታ ግን ሲከለከል فمظنة الشرك ዋና የተፈራው ነጃሳ ሳይሆን ሽርክ ሰዎች ለፎቶ ለምስሉ ለተሰቀለው ቅርጽ ነው የሚሰገደው እያሉ ያንን ነገር በማክበር በጊዜ ሂደት እውቀቱ ሳይኖራቸው መስመር ሊለቁ ይችላሉ። በኑህ አለይሂ ሰላም ጊዜ ሽርክ የተከሰተበት ዋናው ምክንያት ይሄ ነው። አምስቱ ደጋግ ሰዎች ሳሊሆች የሞቱ ጊዜ ሸይጣን በህይወት ወዳሉት ህዝቦች መጥቶ መጀመሪያ ምንድን ነው ያለው? እነዚህ መልካም ሰዎች እናንተን ተተዋልፈዋል። ያ መልካምነታቸው ግን ትዝ ብሏችሁ እናንተ በመልካምነቱ እንድትቀጥሉ በእነሱ ምስል ሐውልት ስሩና ሁሌው ሐውልቱ አጠገብ እየመጣችሁ ኢዕቲካፍ ተቀመጡ። ከዛ የድሮ መልካምነታቸው ትዝ ሲላችሁ በራሳችሁን ለመልካምነት ታነሳሳላችሁ ነበር ያላቸው። ሐውልቱን በስማቸው ተሰየመ፣ ተገነባ። ሰዎቹ መጥተው መቀመጥ ጀመሩ። መቀመጥ በራሱ ወንጀል አይደለም። ዓላማውም የተገነባበት ያ የድሮ መልካም ስራቸው ትዝ እንዲላቸው። እሱ ግን እቅዱ ረጅም። ከዛ እነዚህ ሰዎች ደግሞ ተራ ደርሷቸው ሲሞቱ ልጆቻቸው በቦታው ሲተኩ አባቶቻቸው ሐውልቱን ለምን ዓላማ እንደገነቡት ሐውልቱ ጋር መጥተው የሚሰሩት ስራ ምን እንደነበር እውቀቱ ተረሳቸው። የዛኔ ምን ብሎ ስትራቴጂውን ጀመረ ሸይጣን? አባቶቻችሁ እኮ ይህንን ሐውልት ገንብተው ዝናብ ሲጠፋባቸው ድርቅ ሲከሰት በእነሱ በኩል ነበር አላህን የሚለምኑት ብሎ ተወሱልና ኢስቲጋሳን አስጀመራቸው። ከጊዜ ሂደት በኋላ ራሳቸውን ነበር የሚለምኑት በማለት እንዲለመኑ ተደረጉ። ፈዑቢደት ሚን ዱኒላህ ከአላህ ውጪ ይመለካል። ዛሬ ላይ ሰው ፎቶ አምላኪ ትውልድ አለ ወይ በ21ኛው ክፍለ ዘመን ሊባል ይችላል። ምናልባት የተወሰነ ግንዛቤ ኖሮት እንዴት ፎቶ ይመለካል የሚል ሰው ቢኖርም እውቀቱ ከሌለው በጊዜ ሂደት ግን ወደዛ መሄዱ አይቀርም። ያ ነው። ስለዚህ ሽርክ የሚፈራበት በመሆኑ የበለጠ ሊከለከል ይገባዋል። ወጋሊቡ ሽርክ ልኡመሚ የአብዛኛዎቹ ህዝቦች እኮ ሽርክ የተከሰተው ካነ ነበረ ምን ጂሀቲ ሱወር ወልቁቡር መቃብሮች ላይ በሚፈጸምና ሱራዎች ምስሎች በሐውልቶች ነው ወደዚህ አምልኮ የገባው። ስለዚህ መከልከሉ ከሐማሙ የበለጠ የተገባው ነው ብሏል። ኢንተሃ ንግግራቸው። ከዛም የመጨረሻ የሸይኹ ምክር አዩሀል ሙስሊም ይላሉ። አንተ ሙስሊም ሆይ አለይከ አደራህን ቢልዒናየቲ ቢሶላቲ በሰላት ጉዳይ ላይ ዒናያ ትኩረት በመስጠት አደራህን በጣም አትኩራ የሰላትህን ነገር በደንብ አሟላ። ፈተጠኸር አንደኛ ንጹህ ተጠራራ ሚነን ነጃሰቲ ከነጃሳ ቀብለ ዱኹሊከ ፊሃ ወደዛ ወደ ሰላቱ ወደ ውስጡ ከመግባቱ በፊት ሙሉ በሙሉ ከነጃሳ ጧሃራ መሆንህን አጣራ። ወተጀነቢል መዋዲዕ ስፍራዎችን ቦታዎችንም ራቃቸው። አልመንሂየ ዐን ሰላቲ ፊሃ ሰላት በዛ ቦታ ላይ ከመስገድ መቃብር ላይ
ወይንም ደግሞ ነጃሳ ማረፊያዎች ላይ ሰዎች የሚራቆቱበት ቦታ ላይ ጣዖት አምልኮ የሚፈጸምበት ወደ መቃብር ዙረህ መስገድ የመሳሰሉትን ነገር ራቃቸው። ሊተኩነ ትሆን ዘንዳ ሶላቱከ የሰገድከው ሰላት የሆን ዘንዳ ሰሒሐተን ትክክለኛ ይሆን ዘንዳ ዐላ ወፍቂ ማ ሸረዐሁ ላህ አላህ በደነገገው ልክና አምሳያ ሰሒህ እንዲሆን ወላ ተተሃወን አትሳነፍ ቢሸይን በአንዳችን ነገር ምን አሕካሚሃ ከሰላቱ ድንጋጌ በአንዱም ልትሳነፍ አይገባህም። አው ተተሳሃል አትሰላች ፊህ በሱ ጉዳይ ላይ ፈኢነ ሰላተከ ያንተ ሰላትህ አሙዱ ዲኒክ የሃይማኖትህ ምሰሶ ዋናው ቤዝ ስለሆነ መሰላቸት አያስፈልግም። መተስተቃመት ሰላትህ መቼም ካለች ከተስተካከለች ኢስተቃመ ዲን ዲንህ ሃይማኖትህ ቀጥ ይላል። ወመተፍተለት ሶላትህ የሆነ ክፍተት የፈጠረች የጎደለች ጊዜ ኢፍተለ ዲን ዲንህ ክፍተት ይፈጥራል ይጎላል። ወፈቀን አላሁ ጀሚዓን አላህ ሁላችንም የወፍቀን ኸይሩን ይቅጠመን። ሊማ ፊህ ልኸይር ወልኢስቲቃማ መልካም ነገር ላለበትና በዲናችን ኢስቲቃማ ለሚያግዘን ነገር አላህ ይወፍቃል። አሚን። ስለዚህ ዛሬ በሶስተኛ ደረጃ ነጃሳን እንዴት መራቅ እንዳለብን ተመልክተናል። ኢንሻአላህ አላህ ፈቅዶ ሳምንት ደግሞ ካገናኘን 4፣ 5 እያልን እንቀጥላለን። 4 እና 5 ድረስ ብቻ ነው ሼኹ የዘረዘሩ።